ሰላም አዶናይ እንዴት ነህ? እኔ በጣም ደህና ነኝ። እንግዲህ ዛሬ ላንተ የሚገርም ስጦታ ነው ይዤ የመጣሁት። እንግዲህ የአዶናይ ስጦታ ነው ይሄ ስቲክ። እንግዲህ አዶናይ ቀይ አፈር መተ ይሄ እንጨት ላይ ወጥተ መውጣት ሲችል ነው ቀን ሙሉ ውለ መውጣቱን ከቻልክ ይሄን ይዘህ ትሄዳለህ። ካልቻልክ ጊዜ አትሄድም ማለት ነው። ፈተና እንግዲህ ከወደክ ነው። አዶናይ እንጠብቃለን። ለአዶናይ ሼር ኮፒ ሊንክ አድርጉ። ቮት እናድርገው እያለን ጊዜ በጊዜ ከተሸነፈ እንዳይሆን ትካዜ ወጣት ነው እሱ ጀግና ፌመሱ ቮት እናድርገው አሁን ተነሱ ዲቻ ቮይስን ይዞ እየወዘወዘው አዶናይ መጣለን አዶናይ ጎበዜው ሰግጡን እያለ ፍቅርን ያስተማረ ከምን ጊዜም በላይ እውቅናው ጨመረ አዶናይ ንሰባት ጊዜ አለያ እንታይ ክሬት ገይሩ እዩ በላዕኹ ሰተኹ ቆልዓ በልኩ ኢቭንቲ ዝጥቀመሉ ሎጎ ባዕሉ ናይ ምስናይ ተጋሩ ስነ ልቦናውን ምስናይ ኢትዮጵያውያን እውን ይኸድ ሰግጥ ፈምስ ዞም ቃላት ባዕሎም ዞም ጋርቤጅ ወርድስ እዮም ባት አዶናይ ኢትዮጵያ ብናተይ ትግራዋይ ኮነን ለዛም ዝኾነ ትግራዋይ ክዕወት እኮ ኣነ ብጣዕሚ ደስ ይዝብለኒ ባት እቱ ዝወዳደር ዘሎ ትግራዋይነት ከረጋግጠሉ አዶናይ ሲለየ ናይ ተመዛባላይ ወገናት ከንደይ ናይ ደቡብ ገለ ደቡብ በመዓልቲ ሆጨ በሎ 100,000 ገለ ኣብ ሰው አካሪ ከንደይ ተመዛባልቲ ወገናትን ኣለዋ ከንደይ ተማሃሮ ደፍተርን ስክሪፕቶን ሲኢኖም ካብ ትምህርቲ ቋሪፀም ኣለዋ በዛው እኮ ይብልዕሎ ተመዛባልቲ ወገናትና ከይድሪዎም ዶይ ሰግጥ ፈምስ ልባሃል ግን ቃላት ንህዝቢ ትግራይ ኣይገልጹን ንዝኾነ ትግራዋይ ኮንጓል መጠን እኳ ታጓል ክትዕወት ተደለኹሲ ግን አም ኤክስኪውዝ ሚ ለኩም አለኹ አም ዊዝ አዶናይ ስግጥ ወረገ ስግጥ ፍንጭህ ምርት بالعالم لا خمس لا አዶናይ عወት ሮፍናን ይህ ቪዲዮ ላንተ ነው because ሪፖስት ያደረከው ቪዲዮ አይቼዋለሁ የሆነ ሰው ልኮልኛል እኔ ደግሞ በጣም ነው የምወድ በጣም ማደንቀስ ሰው የሐሳብ ላካፍል ፈለኩኝ ማለት ነው የሆነ ልጅ ስለመሰገጥና አዋቂነት ፖስት ያለው ነገር አለ አልሰግጥም ምናምን ይያለ ማለት ነው አዋቂነትን ያደነቀ ኦፍ ኮርስ አዋቂ መሆን ማንንም አልጎዳም ግን ችግሩ ምንድነው መሰለክ ሮፊ አንተ ለራሱ እዚህ ደረጃ የደረስከው ሰግጠህ ነው because ልንገርህ መጀመሪያ አስታውሳለሁ አንተ ሙዚቃ ስትጀምር አሁን ያለህበት ደረጃ ከመድረስህ በፊት አስታውሳለሁ ከ8-9 ዓመት በፊት ጂም ስፖርት እየሰራው አንተን ሰማ ነበር ማን እንደሆነ ካላቀም ነበር እውነት ለመናገር ግን ሰማና ወድህ ነበር so አሁን ምልህ ነገር ምንድነው አንተ የዛኔ አዋቂ የነበርከው የድሮ ህይወትህን ነው which is ሮፍናን አልነበረም የዛኔ ሮፍናን ታሪኩ ነበር የድሮ ታሪኩ ነበር ሮፍናን የዛኔ ሮፍናን ይህ አሁን ያለው ሮፍናን አልነበረም ስለዚህ አንተ የነበረህ ዕውቀት ስላለፈው ታሪክህ ብቻ ነበር ግን የሆነ የአእምሮ አካል ውስጥ ማለት ነው ሮፍናን እዚህ ደረጃ መድረስ ይችላል ብሎ አመነ ገባ ሮፍናን ኢትዮጵያን በሙዚቃ ይቆጣጠራል ብሎ ማመን ጀመረ የዛኔ ነው ምልክ ገባ አሁን ያለበት ስኬት ይታየህ ጀመረ ለዛም ነው ጉዞ የጀመርከው መንገድ የጀመርከው እኛን በሙዚቃ ለማዝናናት እና አንተም ራስን ትልቅ ደረጃ ለማድረስ ማለት ነው ግን በእርግጠኝነት አንተ ያጋጠመ ነገር ልነግርህ ፈልጋለሁ አሁን የዛኔ አላማ ስታየው ትልቅ ደረጃ መድረስ እችላለሁ ብለህ ስታስብ የመጣልህ ነገር ምንድነው አንተ እኮ ይህ አታውቅም ፒያኖ መጫወት እኮ አታውቅም ቢት መስራት እኮ አታውቅም መዝፈን እኮ ያን ያህል አይደለም ምናምን የሚሉ በጣም ብዙ ኔጌቲቭ የሆኑ አሉታዊ የሆኑ ሐሳቦች ነበሩ እሱ ብቻ አይደለም አንተ እኮ ከዚህ ሰፈር እኮ ነው የመጣኸው አስተዳደግህ እኮ እንደዚህ እኮ ነው ቤተሰብ ምናምን እያለ አንተን ሊያወዳድቅ የሚሞክር የአእምሮ አካል አለ ግን አንተ እሱ ድምጽ ያለፍከው በእውቅና ብቻ ሳይሆን በመሰገጥ ነው እነሱ ድምጾች እየሰማሃቸው ግን በማይታየው ነገር አምነህ ይሳካልኛል ብለህ ሰግጠህ መስራት ጀመርክ ሰግጠህ መማር ጀመርክ አየህ መሰገጥ ማለት ዝም ብለህ ጀዝባ መሆን ማለት አይደለም ዝም ብለህ ራስን ወደ አደጋ መክተት ማለት አይደለም እነዛ መጥፎ ሐሳቦችን አለመስማት ነው እየተናገሩ ይያሉ እንዳልሰማ አስመስለ ወደ አላማህን መጓዝ ነው መደደብስ ምንድነው ድድብ በሉ ያልኩት እኔ ለነዛ መጥፎ ድምጾች ነው
እነዛ መጥፎ ድምጾች አውቀው ሊሸውዱ ይሞክራሉ። በቂ እንዳልሆንክ እንደማትጠቅም ከሰው በታች እንደሆንክ ትልቅ ደረጃ መድረስ እንደማትችል እየተናገሩ ሊያሳንሱ ይሞክራሉ። ድድብ የምትለው ደግሞ በእነዛ መጥፎ ድምጾች ነው። አንዳንዶቻችን የአንድ ሰው ታሪክ ሳንሰማ ሳንረዳው ምን እንሆናለን? የራሳችን አስተሳሰብ ያሸንፈናል። ስለዚህ ሮፊ ላስረዳ ብዬ ነው ቢካዝ በጣም ስለምወድና ስለማከብረህ ኤክስፕሌን ላርግልህ ብዬ ነው። እወድሃለሁ። ነፃነት ካንተ ጋር ዘፈን ብትሰራ በጣም ደስ